የኤቢና የናታል ጦርነት በግልጽ የጀመረ ይመስላል። እስከ ዛሬ ድረስ በቤታቸው ውስጥ ሲኖር የገነባው እምነት የሚንድ ትልቅ መረጃ ነው የያዘችበት። መያዝ ብቻ ሳይሆን እንደ እናቱ ለሚያትና ለሚያከብራት ማርታ ኤቢ ነገሩን ጣምዝዛ ነግራት ውስጧ ጥርጣሬ እንዲፈጠር አድርጋለች። የዳጣ ስልክ ራሷ ጋር እንደሌለና ቴክስት ሲያደርግ የነበረው ከአቢጌል ጋር እንደነበረ ያወቀው ናታል በንዴት ክፍሉን ለቆ ወደ ሳሎን ቢሄድም ነገር ግን ከረፈደ ነበር የደረሰው። አቢጌልም ብቻዋን አልነበረችም። ከማርታ ጋር ቁጭ ብላ መልእክቱን ልታስነብባት ስትል ነበር ናታልም ዳጣም ተከታትለው የደረሱት። አቢጌልም አይኗን በጨው አጥባ አስነዋሪ ንግግር ነበር የተናገረቻቸው። ዛሬማ ጉዳችሁ ነው የሚፈለው። አባቴ እዚህ እንድትኖሩ ቢፈቅድላችሁም እናንተ ግን ቤቱን ቤርጎ ቤት አደረጋችሁት አይደል ስትል ማርታ በንግግራቸው ደንግጣ ታስቆማትና ምን እንደተፈጠረ እንዲነግራት ናታልን ትጠይቀዋለች። ናታልም ከወትሮ ለየት ባለ መልኩ በንዴትና በብስጭት ስሜት ምንም የተፈጠረ ነገር የለም፣ ችግር ለመፍጠር እየሞከረች ያለችው እሷ ነች ብሎ አቢጌል ላይ ያፈጣል። ባሏ ድምጻቸውን ሰምቶ እንዳይመጣ የፈራችው ማርታ ደግሞ አትጩህ ደረጃ የተኛበት ብላ ትቆጣዋለች። ዳጣም ኤቢ እጅ ላይ ስልኳን ተመልክታ ስልኳን እንድትሰጣት ኤቢን ትጠይቃታለች። ነገር ግን ኤቢ ዳጣን ግራ ያጋባና ያስደነገጠ ነገር ነበር የተናገረቻት። አንቺማ ጉድሽ ነው ዛሬ ከናታል ጋር የተጻጻፍሽውን እንዳለ ጉድ ታይቷል ትላታለች። ዳጣ ግራ በመጋባት አንዴ ናታልን አንዴ ኤቢን እያየች ባለችበት ናታል ነገሩ እንዳይባባስ ለማድረግ ዳጣንም ከነገሩ ለማውጣት በሚመስል መልኩ በዳጣ ስልክ ስትጽፍልኝ የነበረችው እሷ ነች፣ ይሄው አሁንም ስልኩ እሷ እጅ ላይ ነው ያለው ብሎ ወደ ዳጣ ስልክ ይጠቁማል። ኤቢም አርቆ አሳቢ እንዳልሆነችና የእናቷንም ሆነ የናታልን ምክር ለመቀበል ፍቃደኛ እንዳልሆነች የሚያሳይ ድርጊት ነው የፈጸመችው። ናታልም አንተ ብሎ ጨዋ በጣም አስመሳይ ሰው ነህ፣ እሺ እማዬ እነሱ እኮ ሰው ሲተኛላቸው እየጠበቁ እዛ ክፍል እየገቡ ይጫወቱልሻል ብላ የፈጠራ ወሬዋን ለእናቷ ትነግራታለች። ዳጣም ነገሩን ዝም ብላ ብትከታተልም ስላልገባት ስለምን እያወራች እንደሆነ ኤቢን ትጠይቃታለች። ማርታም በመሃል ገብታ እስኪ ተረጋጉ፣ አትጩሁ፣ አባታችሁ እንዳይነሳ ብላ ትላቸዋለች። ኤቢም አሁንም የልጅነት ስራዋን መስራት ቀጥላለች። ስልክሽን ክፈቺ ብላ ዳጣን ታዛታለች። የዳጣ መልስ ግን አጭር ነበረ። እሱም አልከፍትልሽም ነበር ያለቻት። ኤቢም ፈጣን ብላ ታዩ ውሃን ሂጂ ያስከፍታለሁ ብላ ውሃ ወዳለችበት ክፍል ትሄዳለች። ዳጣም ፈጣን ብላ ከኋላዋ ትከተላታለች። ማርታም እነሱ ሲሄዱላት ናታልን ኤቢ የምትለው ነገር እውነት እንደሆነ ትጠይቀዋለች። ናታልም ከብስጭት ስሜቱ ሳይረጋጋ እውነት አይደለም እማዬ፣ የምታወራው ነገር ከእውነታው የራቀና አንድ ትልቅ ሰው ነው ተብሎ ከሚታሰብ ሰው የማይጠበቅ ነገር ነው ብሎ ይላታል። ኤቢ ውሃ ያለችበትን ክፍል ፈልጋ ናታል ክፍል ውስጥ ከምጥን ጋር ታገኛታለች። ፈጣን ብላ ገብታም የዳጣን ስልክ ታስከፍታታለች። ዳጣም ኤቢ ዛ ባለችበት ደርስና ስልኩን እንድትሰጣት ትጠይቃታለች። ኤቢ ግን እንቢ አሻፈሬ ብትልም ዳጣ ግን በጉልበት እጇን ጠምዝዛ ስልኳን ከወሰደች በኋላ በኃይል ወደ አልጋው ገፍትራት ጥላት ትሄዳለች። ኤቢ መሸነፏ ቢያናድዳትም ተከትላት ትወጣለች። አሁን ድረስ ናታልና ማርታ እያወሩ ነው ሳሎን ቁጭ ብለው። ማርታም ነገሩን የበለጠ ለማረጋጋት ካንተ ምንም አይነት ውሸት አልጠብቅም፣ አብዬ የምትለው ነገር እውነት ነው ወይ ብላ ለአንዴና ለመጨረሻ ጊዜ ትጠይቀዋለች። እውነት እንዳልሆነና ስለ ጉዳዩ እሱም ሆነ ዳጣ እንደማያውቁና አብጊ ውሸት ፈጥራ እያወራች እንደሆነ ይነግራታል። ይህ በእንዲህ እንዳለ ዳጣና አብጊ እየተሯሯጡ ይመጣሉ። ዳጣንም ለመምታት አብጊ ብትሞክርም ማርታና ናታል ግን ያገላግሏቸዋል። ኤቢም በንዴት እማዬ ስልኳን ተቀበያት፣ ስልኳን እንየው መጀመሪያ ብላ ትላታለች። ዳጣም እከፍተዋለሁኝ፣ ሲጀመር ከናታል ጋር ምንም አላወራንም፣ ይከፈታል፣ ምን ታካብጃለሽ እንዴ ብላ ስልኳን ከፍታ ፈጠን ብላ ለማርታ ስልኳን ታሳያታለች። ማርታ ግን ስልኩ ላይ ምንም አይነት መልእክት አልተመለከተችም ነበር። በንዴትም ኤቢ ላይ አፍጥጣ አለ ያለችውን ቴክስት ትጠይቃታለች። ነገር ግን ዳጣ ኤቢን አልጋው ላይ ገፍትራት ጥላ ስትወጣ ባገኘችው ክፍተት ኤቢ ለተንኮሏ እንደ ማስረጃ የያዘችውን ቴክስት በሙሉ አጥፍታው ነበር። ኤቢም የምትመለከተው ማመን አቅቷት የምትናገረው ግራ ገብቷት አፍጣ ደጋግማ ስልኩን ትመለከተዋለች። ፈጠን ብላም ዳጣ አጥፍታ
ቦታው ሊሆን እንደሚችል ስትናገርም ማርታም በንዴት ከአጠገቧ ዞር እንዲሉና ሁላቸውም ወደ የክፍላቸው እንዲሄዱ ታዛቸዋለች። ናታልና ዳጣም ተነስተው ወደ መኝታ ቤታቸው ቢሄዱም ነገር ግን ኤቢ ላለመሸነፍ እናቷን የዳጣ ቢጠፋም የናታልን ማየት እንደሚችሉ እውነቷን እንደሆነ ልታሳምናትም እየሞከረች ትገኛለች። ማርታም በንዴት ከተቀመጠችበት ተነስታ ደፍትራት ወደ ክፍሏ እንድትሄድ አደርጋታለች። በነገታው ጠዋትም ማርታ ከእንቅልፏ ስትነቃ ደሬ አጠገቧ ተኝቶ ስታየው ደንግጣ ትቀሰቅሰውና የበረራ ሰዓቱ እንዳመለጠውና እንዲነሳ ትነግረዋለች። ደረጀም በረራው ላልተወሰነ ጊዜ እንደተራዘመና ዛሬ ከልጆቹ ጋር ጊዜ ማሳለፍ እንደፈለገ ይነግራታል። ማርታም በንዴት እነዚህ ልጆች እኮ አልቻልኳቸውም፣ ሊያሳብዱኝ ነው፣ ማታ ለራሱ መንገደኛ ነህ እንዳይረብሹ ብዬ ነው እንጂ ሲጠበጥቡኝ ነበር ብላ ትነግረዋለች። ደረጀም ጉዳዩን አንቺ እዛው ጨርሰሽ ትመጫለሽ ብዬ ነው እንጂ ስትጨቃጨቁ እንኳን ሰምቼ ነበር ይላታል። ማርታም አቢጊል እንዳለችው ከሆነ ናታልና ዳጣ የሆነ ነገር ጀምረዋል ብላ ትነግረዋለች። ደረጀም አንቺ ባይንሽ ያየሽው ነገር አለ ብሎ ይጠይቃታል። እሷም ምንም እንዳላየች ነገር ግን ሁኔታው ደስ እንዳላላት ትነግረዋለች። ደረጀም ባይንሽ ካላየሽ ዝም በይ፣ አቢጊልን አትመኛት፣ ሌላ ባህሪ አምጥተሻል ብሎ ይላታል። ማርታም እሺ ግን አንተም ተከታተላቸው ብላ ትለዋለች። በሌላ በኩል ናታል ከእንቅልፉ በሌሊት ተነስቶ ስለተፈጠረው ነገር እያሰበ እየተጨነቀ ነበረ። በውስጡም ማታ ያጉር ተጋልጦ ቢሆን ኖሮ የዚህ ቆይታዬ የመጨረሻ ይሆን ነበረ እያለም ነበረ። አቢጊል ግን ምን አይነት ተንኮል ነው የሰራችው? ከዚህ በኋላ ጦርነቱ ተጀምሯል። እማዬና አባዬ አያውቁም እንጂ ኤቢ ለዳጣ ያለኝን ስሜት አውቃለች። ግን ዳጣም ቴክስቱን ስታጠፋ ማየቱ አይቀርም። እንደምወዳት እሷ ማውቃለች። የዳጣን አይን ማየት አልችልም፣ በዚህ ጠዋት ተነስቼ ብሄድ ይሻለኛል ብሎ ከራሱ ጋር ይስማማል። ረፈርፈርድ ካለ በኋላ ሰላም ማዕድ ቤት ተቀምጣ ስራዋን እየሰራች ባለችበት ሰዓት ዳጣ ከአጠገቧ መታ ትቀመጣለች። የዳጣ ሁኔታ ደስ ያላላት ሰላምም ምን እንደሆነች ፊቷ ልክ እንዳልሆነና ምን ቅር እንዳሰኛት ትላንትና ማታም ላይ ሲጨቃጨቁ እንደሰማችና ምን እንደሆነች እንደተጣሉና ናታልም በጠዋት ተነስቶ እንደወጣ ትነግራታለች። ዳጣም ደንገጥ ብላ የት እንደሄደ የምታከሆነ ብላ አስባ ትጠይቃታለች። ነገር ግን ሰላም እንደማታውቅና ምን ተፈጥሮ እንደሆነ ደግማ ትጠይቃታለች። ዳጣም የተፈጠረውን ነገር ትነግራታለች። ቴክስቱ ላይ ከተጻፈው ነገር በቀር ሰላምም ስለተጻፈው መልእክት ለማወቅ ጓጉታ ምን እንደሆነ ብትጠይቃትም ዳጣ ግን በፍጹም እሱ የጻፈውን አልናገርም፣ ግን ኤቢ እኔ መስላት ወደኛለህ ወይ ብላ ጠይቀው ነበር ብላ ትላታለች። ሰላምም ደስ ብላት ስለ ወሬው የጠበቀ የኤቢና የናታል ጦርነት በግልጽ የጀመረ ይመስላል። እስከ ዛሬ ድረስ በቤታቸው ውስጥ ሲኖር የገነባው እምነት የሚንድ ትልቅ መረጃ ነው የያዘችበት። መያዝ ብቻ ሳይሆን እንደ እናቱ ለሚያትና ለሚያከብራት ማርታ ኤቢ ነገሩን ጣምዝዛ ነግራት ውስጧ ጥርጣሬ እንዲፈጠር አድርጋለች። የዳጣ ስልክ ራሷ ጋር እንደሌለና ቴክስት ሲያደርግ የነበረው ከአቢጌል ጋር እንደነበረ ያወቀው ናታል በንዴት ክፍሉን ለቆ ወደ ሳሎን ቢሄድም ነገር ግን ከረፈደ ነበር የደረሰው። አቢጌልም ብቻዋን አልነበረችም። ከማርታ ጋር ቁጭ ብላ መልእክቱን ልታስነብባት ስትል ነበረ ናታልም ዳጣም ተከታትለው የደረሱት። አቢጌልም አይኗን በጨው አጥባ አስነዋሪ ንግግር ነበር የተናገረቻቸው። ዛሬማ ጉዳችሁ ነው የሚፈለው፣ አባቴ እዚህ እንድትኖሩ ቢፈቅድላችሁም እናንተ ግን ቤቱን ቤርጎ ቤት አደረጋችሁት አይደል ስትል ማርታ በንግግራቸው ደንግጣ ታስቆማትና ምን እንደተፈጠረ እንዲነግራት ናታልን ትጠይቀዋለች። ናታልም ከወትሮው ለየት ባለ መልኩ በንዴትና በብስጭት ስሜት ምንም የተፈጠረ ነገር የለም፣ ችግር ለመፍጠር እየሞከረች ያለችው እሷ ነች ብሎ አቢጌል ላይ ያፈጣል። ባሏ ድምጻቸውን ሰምቶ እንዳይመጣ የፈራችው ማርታ ደግሞ አትጩህ ደረጀ የተኛበት ብላ ትቆጣዋለች። ዳጣም ኤቢ እጅ ላይ ስልኳን ተመልክታ ስልኳን እንድትሰጣት ኤቢን ትጠይቃታለች። ነገር ግን ኤቢ ዳጣን ግራ ያጋባና ያስደነገጠ ነገር ነበር የተናገረቻት። አንቺማ ጉድሽ ነው ዛሬ ከናታል ጋር የተጻጻፍሽውን እንዳለ ጉር ታይቷል ትላታለች። ዳጣ ግራ በመጋባት አንዴ ናታልን አንዴ ኤቢን እያየች ባለችበት ናታል ነገሩ እንዳይባባስ ለማድረግ ዳጣንም ከነገሩ ለማውጣት በሚመስል መልኩ በዳጣ ስልክ ስትጽፍልኝ የነበረችው እሷ ነች፣ ይሄው አሁንም ስልኩ እሷ እጅ
እጅ ላይ ነው ያለው ብሎ ወደ ዳጣ ስልክ ይጠቁማል። ኤቢም አርቆ አሳቢ እንዳልሆነችና የእናቷንም ሆነ የናታልን ምክር ለመቀበል ፍቃደኛ እንዳልሆነች የሚያሳይ ድርጊት ነው የፈጸመችው። ናታልም አንተ ብሎ ጨዋ በጣም አስመሳይ ሰው ነህ። እሺ እማዬ እነሱ እኮ ሰው ሲተኛላቸው እየጠበቁ እዛ ክፍል እየገቡ ይጫወቱልሻል ብላ የፈጠራ ወሬዋን ለእናቷ ትነግራታለች። ስለ ወሬው የጠለቀ ለማወቅ ጓግታ እሱስ ምን ብሎ መለሰ ብላ ብትጠይቃትም ዳጣ ግን አልናገርም ብላ ድርቅ ትላለች። ሰላምም ከማር ቤት ወጥታ ሳሎኑን ቤቱን ማዘጋጀት ትጀምራለች። ኤቢም በዛ ሰዓት እግሯን ሶፋ ላይ ሰቅላ እዛው ነበር የተቀመጠችው። ሰላምንም ተቀምጠው እንዲያወሩ ተቀመጭ ብላ ታዛታለች። ሰላምም በትዕዛዟ መሰረት አጠገቧ ትቀመጣለች። እንደተቀመጠችም ኤቢ ትሰሚኛለሽ ናታል ዳጣን ወድሻለሁ ብሏታል፣ አንቺ ግን ክፍሉ እንደምትገባ ያወቅሽም ዝም አልሽ ስትላትም ሰላምም ስላለችው ነገር ምንም እንደማታውቅ ተነግራታለች። ይህን ስትሰማ ኤቢ በንዴት ትሰሚኛለሽ አሁን ለማዬ ዳጣ ከናታል ክፍል ውስጥ ገብታ እንደምታድር ተነግሪያታለሽ፣ ያለበለዚያ ግን ከዚህ ቤት አባረርሻለሁ ብላ ትጮህባታለች። ሰላምም ቆጣ ብላ ስነ ስርዓት ያዢ ትሰሚኛለሽ ሲሆን እኔን እንደናትሽ ማክበር ሲገባሽ አባረርሻለሁ ትያለሽ፣ ከህፃንነትሽ ጀምሮ እኮ አጥቤ ያሳደግኩሽ እኔ ነኝ። ትሰሚኛለሽ እኔ እዚህ ቤት ውስጥ ወድጄና ፈቅጄ እንጂ ቸግሮኝ አይደለም የምኖረው ብላ ትላታለች። ቸግሮሽ ነው እንጂ ታዲያ ሰራተኝነት ተመረቀሽ ነው እንዴ ትላታለች። ስትላትም አዘናለችና ሰላም ታይ ኤቢ ከልብ ያዝንብሻለሁ ብላ ትላታለች። ኤቢ ግን አሁንም ንግግሯን ማቋረጥ አልፈለገችም። በእኔ አትዘኝ፣ ካዘንሽም በራስሽ እድል ደሃ ሆነሽ በመፈጠርሽ እዘኝ ብላ ትላታለች። ድንገት ወደ ሳሎን ስትገባ የነበረችው ዳጣም ይሄንን ትሰማና በንዴት አቢጌልን እንዴት እንደዚህ ትያታለሽ? ኪዱዬን ይደብራል ብላ ትላታለች። ኤቢም እራ አዘንሽላት፣ ለነገሩ አንቺም ያውነሽ ምን ያለበት ተብላላበት አሉ ትልና ሰላምም ተናዳ ክፍሉን ለቃ ትወጣለች። ኤቢም ወደ ዳጣ ዞር ብላ እሺ የኛ ተፈቃሪ ትሰሚኛለሽ፣ በህይወት መኖር ከፈለግሽ ከዚህ ቤት ውጪ ብላ ትላታለች። ዳጣም በህይወት መኖር እፈልጋለሁ ግን ደግሞ አልወጣም ትላታለች። ሰላምንም የቤት ሰራተኛ ነሽ ብለሽ እንደዚህ አትናገሪያት፣ ብትወልድሽ እኮ ታደርስሻለሽ ብላ በንዴት ትወጣና ሰላምን ለማጽናናት ወደ ማዕድ ቤት ትሄዳለች። ሰላምንም አጽናንታ ከጨረሰች በኋላ ስለ ናታል መምጣት ትጠይቃታለች። ሰላምም ልታሳፍራት ምን ነው ናፈቀሽ እንዴ ብላ ትጠይቃታለች። ዳጣም ግን አረ እንደዛ አይደለም ላውራው ስለፈለኩ ነው፣ ለምን እንደዛ ብሎ ቴክስት እንዳደረገ ልጠይቀው ነው ብላ ትላታለች። አመሻሹ ላይም ናታል ለብቻው ክፍሉ ተቀምጦ ተክዞ ባለበት ሰላም ወደ ክፍሉ ገብታ ለምን ብቻውን እንደተቀመጠ ትጠይቀዋለች። ናታልም ምንም እንዳልሆነ ቀን ከቤት ወጥቶ ሲዞር ስለዋለ እረፍት ለማድረግ እንደሆነ ይነግራታል። ሰላምም ምን ነው ከዳጣ ጋር ተቃይማችኋል እንዴ ብላ ትጠይቀዋለች። ናታልም ስለ ዳጣ ለማጣራት በሚመስል መልኩ ምን ነው አስቀየመኛለችሽ እንዴ ብሎ ይጠይቃታል። ሰላምም እሷ እንኳን እንደዛ አላለችኝም፣ ነገር ግን እሷ ዛሬ ቅር ብሏት ነው ያለችው ብላ ትነግረዋለች። ናታልም በጣም ከፍቷታል አይደል ብሎ በድጋሚ ያጣራል። ሰላምም ያን ያክል እንኳን አይደለም፣ ነገር ግን በሆዷ የሆነ ነገር ይዛለች ብላ ትነግረዋለች። በዛን ቀን ማታ እንግዲህ ማርታና ኤቢ ሶፋ ላይ እንደ እናትና እንደ ልጅ ጊዜ እያሳለፉ እያወሩ ኤቢ በመሃል የዳጣ እዚህ ቤት መኖር ምቾት እንዳልሰጣት እየረበሻት እንደሆነ ለእናቷ ትነግራታለች። ማርታም በዚህም መጠን የሚረብሻ ከሆነ ደረጀ ልታወራው እንደምትችል ትነግራታለች። ኤቢም እሱም ምንም ብትዩ አያስወጣትም፣ ይኸውልሽ እንደውም ሌላ ቦታ ሄዳ ትደርስ ስትላትም በንዴት ማርታ አፍሽን ዝጊ፣ ነገርም ሲበዛ ይመራል፣ ተነሽልኝ ብላ ትጮህባታለች። በዚህን ሰዓትም ውሃ ወደ እነሱ ጋር መታ እንደ አቢጌል መተኛት እንደምትፈልግ ለእናቷ ትነግራታለች። ሁለታችሁንም አልፈልግም፣ ተነሽልኝ ልተኛ ነው ብላ ከጉልበቷ ላይ አስነስታ ወደ መኝታ ቤቷ ትሄዳለች። በዚህን ሰዓት ነው እንግዲህ ናታል ለብቻው እያነበበ ባለበት ሰዓት ዳጣ ክፍሉ የመጣችው። ምን ይፈጠር ይሆን? ዳጣ ስለ ናታል ስሜት ምን ትመልሳለች? ወደ ክፍሉ ስገባ ማንም ሰው አላያትም? ይህንን ደግሞ በቀጣይ ፓርቲ የምናይ ይሆናል። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን ላይክ፣ ሼር ማድረግ አይረሳስል አስታውሳችሁ